አብዛኞቹ 43 ኢንቾች አንድሮይዳቸው 9.00 ወይ ደግሞ 12.00 ናቸው። ላይፍ ስታር እና ኦርቢት ግን አሁን ላይ ከፍተኛ የሚባል አንድሮይድ ያላቸው አንድሮይዳቸውም ደግሞ 14.00 የሆኑ 43 ኢንች በ14.00 የሆኑ ቲቪ ናቸው። እነዚህ ቲቪዎች ደብል ስክሪን ሆኖ ግላሳቸው ቴምፐርድ ግላስ የሆነ ዩቲዩብ፣ ፕራይም ቪዲዮ፣ ኔትፍሊክስ የተለያዩ አፕሊኬሽኖችን መጠቀም የምትችሉባቸው ቲቪ ናቸው። እንዲሁም ደግሞ ፉል ኤችዲ ሆነው 4K ቪዲዮችን ማጫወት የሚችሉ አሁን ላይ ዘመነው የመጡ ቆንጆ ቲቪ ናቸው። እግራቸው ላይ ደግሞ ፊውዝ አለው። ኦቨር ፓወር ቢሄድ ቢቃጠል ፊውዙ ነው። ፊውዙን ደግሞ በቀላሉ ራሳችን መቀየር የምንችልባቸው አሁን ላይ ዘመነው የመጡ ቆንጆ ቲቪ ናቸው። እንደምታያቸው የራሳቸው ሰራውንዲንግ ባር አለው። ጀርባው ላይ ደብል ዩኤስቢ ፍላሽ አላቸው። ኤችዲኤማቸው 2 ኤችዲኤም ያላቸው ላይፍ ስታሩ ኮሪያ ቴክኖሎጂ፣ ኦርቢቱ ደግሞ ጃፓን ቴክኖሎጂ የሆኑ በጣም ቆንጆ ቲቪ ናቸው። ይሄን ቲቪ የሚፈልጉ ከሆነ አድራሻ ሁል ጊዜ የምናሳያችሁ እቃዎች ገበያው ላይ ቆንጆ የሚባሉና አፕዴት ተደርገው የመጡትን እቃዎች ነው የምናሳያችሁ። ዛሬ ደግሞ አዲሱን የቦስ 500 ሞዴል ፍሪጅ በማይታመን ዋጋ ላሳያችሁ ነው። እነዚህ ፍሪጆች ሀፋፍ ናቸው። በረዶ ክፍሉም በጣም ሰፊ፣ ከስርም ፓርቲሽኑ በጣም ሰፋ ያለ፣ በተለይ በረዶ ክፍል ጠባብ ሆኖ ለተቸገራችሁ ይሄ በጣም ሁነኛ መፍትሄ ነው። በረዶ ክፍሉ ቢያንስ እስከ ሙሉ በግ ድረስ መጠቀም የምትችሉባቸው ሴፍሲ ፍሪ ሆኖ መብራት ቢጠፋ ለ24 ሰዓት ድረስ ፓወር ሴቭ የሚያደርግልን ተጨማሪ ደግሞ ላዩ ላይ እስከ 2 ሊትር ድረስ ውሃ ማጣሪያ የተገጠመለት በሩ ደግሞ እንደምታዩት በአዲስ ዲዛይን ምንም በማይረብሽ በኩል በጎን በኩል ዲዛይን ተደርጎለት በጣም በሚያምር ሻይኒ ስቴንለስ ስቲል የሆነ በጣም አሪፍ ፍሪጅ ነው። ዘመናዊ የመጣ ፍሪጅ ነው። ይሄን የምትፈልጉ መጠነኛ ዲፕ ፍሪጅ ለምትፈልጉ ኦርቢት በ280 ሞዴል ዲስፕሌይ ዲፕ ፍሪጅ ያሳያችሁ ነው። እነዚህ ፍሪጆች ዲስፕሌይ ስላላቸው ለተለያዩ ነገሮች መጠቀም ትችላላችሁ። ለአይስክሪም ቤቶች፣ ለስጋ ቤት፣ ለምግብ ቤቶች፣ ለተለያዩ ነገሮች መጠቀም የምትችሉባቸው ዲስፕሌይ ዲፕ ፍሪጆች ናቸው። መብራት ቢጠፋ ለ24 ሰዓት ድረስ ፓወር ሴቭ ያደርግልናል። ጀርባቸው ደግሞ ሲልድ አይደለም፣ ኮንደንሰር አለው። ፋስት ኮሊንግ ናቸው። ምግባችንን በጥንት ያቀዘቅዙልናል። ምግባችን ለረጅም ጊዜ ፍሬሽ ሆኖ እንዲቆይ የራሱ ደብል ኩለር የተገጠመለት ነው። ድምጽ የመረበሽ ባህሪ የለውም። ቴምፕሬቸር ኮንትሮል የተገጠመለት ነው። ኤክስትራ ስፔስ አለው። ኤክስትራ ስፔሱ ላይ ደብል ኩለር የተገጠመለት ስለሆነ ምግባችን ሽታ ሳይኖር ለ24 ሰዓት ድረስ ፓወር ሴቭ ያደርግልናል። ኢነርጂ ሴቭ ያደርጋሉ። እንደምታያቸው በጣም የሚያምሩ ሲልቨር ከለር ዲስፕሌይ ዲፕ ፍሪጆች ናቸው። ይሄን የምትፈልጉ ከሆነ ዋጋችን 45500 ብር ነው። ኢሮፕ ስታንዳርድ የሆኑትን ቱርኪ ቴክኖሎጂ 60 በ60 በዴልታ እና በላክስ ኦቭን ላሳያችሁ ነው። እነዚህ ሆት ፕሌታቸው 1500 እና 1000 አሊያም ደግሞ 2 ሲሊንደር 2 ኤሌክትሪክ የምትጠቀሙባቸው ስቴንለስ ስቲል የሆኑ አሪፍ እቃዎች ናቸው። ፋን ሲስተም ናቸው። ምግባችንን በእኩል መንገድ ያበስሉልናል። ግሪል አለው። የዶሮ አሩስቶ መጠቀም ትችላላችሁ። ከስርም ደግሞ ተጨማሪ 2 ፓትራ አለው። ፒዛ፣ ፓንኬክ፣ ድፎ የተለያዩ ነገሮችን መጠቀም የምትችሉባቸው እቃዎች ናቸው። ተጨማሪ ነገር ደግሞ የራሱ መረብ አለው። መረባችንን ለጥብሳ ጥብስ ነገሮች ለቋንጣ ለምናምን ስጋችንን ማድረቅ እንችላለን። እዛ ላይ የራሱ ደግሞ ብሬከር አለው። የካምፓኒ 2 አመት